እናንተም ታስለቅሱኛላችሁ ጋይስ። እናንተ እኮ የስራ አካውንቴ እኮ ኮሜንቱን እኮ ኦፍ እንዲያደርገው እኮ ያደረጋችሁ ሰዎች ናችሁ። ጌታ ምን ሆናችሁ እንደሆነ አላውቅም። ይህን ያህል አንዳንድ ሰው ጋር ይህን ያህል ስር የሰደደ ጥላቻ ለምን እንዳስፈልገም አላውቅም። እኔ እንትን ካልሰራው ዋትስ ደ ዩዝ አይደለ ቀልድ ብላችሁ ደግሞ እናንተ የምትጽፉት ኮሜንት ለእኔ ደግሞ ለስራዬ በጣም ኦልሬዲ አንድ ስራ አጥቻለሁ። በጣም ይሄ በሰሞኑ ሜም ምናምን ማለት ነው። አሁን ደግሞ ሁለተኛ ስራዬ ሳይ ኮሜንቱን ኦፍ አድርጎታል። ከዛ ስጠይቀው አዎ በቃ ኮሜንት ላይ እኮ እያዛጉኝ ነው ምናምን አለኝ። ያው በዚህ ከቀጠለ ይህንንም ስራ እንዳቋርጥ ታደርጉኛላችሁ ማለት ነው። ምክንያቱም ስድብ ብቻ ያለበት እንትን ላይ ማንም ከኔ ጋር መስራት አይፈልግም። ግን በቃ የሚገርመው ነገር በጣም ፎርስ አድርጋችሁ ነው እኔን መጥላትን በጣም ራሳችሁን አስጨንቃችሁት ነው። ምክንያቱም ሪዝን የላችሁም ጋይስ። እኔ አልደርስባችሁ፣ አልናገራችሁ፣ ብቀልድ፣ ባሾፍ፣ ብጎዳ ኤቭሪ ታይም እኔን ነው እንጂ እኔ ሰው ላይ ደርሼ አላውቅም። ራሴን ነው ምንም ነገር ባደርግ በራሴ ነው። ግን በቃ እስኪ አሁን ደግሞ ትናንት አንድ ስራ ሰርቻለሁ። እስኪ ፖስት ሲያደርግ ሄዳችሁ እሱንም ደግሞ ሞልጩኝ ሄዳችሁ እዛም ዶንት ጊቭ አቴንሽን። እኔማ ዶንት ጊቭ አቴንሽን እኮ ጋይስ። እኔማ አሁን እኮ እኔ እኮ ስትሰድቡኝ እንዲሁ ኤቭሪ ዴይ ወላጅ እንደሌለው ልጅ አይ ዶንት ኖ ላይክ እናቷ አባቷ ቢያዩት ራሱ ምን ይሰማታል ብላችሁ እንደማታስቡ አላውቅም። ስለ እኔም አይደለም ግን እንዲህ ኤቭሪ ዴይ እየተናገራችሁኝ 3 አመት ደረስን። አሁን እንዲህ ቀን በቀን ነንስቶፕ እየሰደባችሁኝ አይ ዶንት ኖ ላይክ እኔ ለምን ተመለሽ፣ ለምን እንደዚህ ሆንሽ፣ ለምን ትጨፍሪያለሽ ትለኝና እሺ ሜቢ እሷም በቃ በእኔ እድሜ ላይ ሆና ተረጋግታ ያለች ልጅ ነች ብዬ አንደርስታንድ አደረጋት። ስገባ 3 4 የወለደች የቤት እመቤት ነች። እኔ እና እሷ እንዴት አንድ ልንሆን እንችላለን? ሁሉም ነገር እኮ እንደ እድሜው ነው አይደለ እንዴ? ሁሉም ነገር እንደ እድሜው ነው። ሰው ጋይስ እኔ ዋና ቦታ ላይ ቆሜ እንዴት ነው በሀበሻ ቀሚስ ላሳያችሁ የምችለው? በዋና ልብስ ነው ላሳያችሁ የምችለው። በሌላ ነገር ላሳያችሁ አልችልም።